ከ6 ወር ጀምሮ ላሉ ህጻናት የምናዘጋጀውን ምግብ ዛሬም ቀጥለናል። ዛሬ ደግሞ ሌላ ቆንጆ ምግብ እናዘጋጃለን። ይህ ምግብ በጣም ጣፋጭ ልጆች የሚወዱት አይነት ነው። የፋይበር የፋትና የአይረን እንዲሁም ደግሞ የፕሮቲን ይዘታቸውንም ከፍ የሚያደርግ በጣም ጤናማ ጣፋጭ ምግብ ነው። በዛ ላይ ደግሞ ቀላል ነው። እሱን ማዘጋጀት እንጀምራለን። አንድ መካከለኛ መጠን ያለው የስኳር ድንች የተቀቀለ ስኳር ድንች ያዘጋጅቻለሁ። እሱን በመላጥ እንጀምራለን። ሰላም፣ እንዴት ናችሁ? ሁሉ መልካም። እንደዚህ ያሉ ቪዲዮዎችን በተከታታይ እየሰራሁላችሁ ያለሁት ምናልባትም ልጆቻችሁን የምትመግቡት ነገር ግር እያላችሁ እናቶች እንዲሁም ደግሞ ተንከባካቢዎች ሀሳብ ለመስጠት ያክል ነው። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑም ጋብዣችኋለሁ። ስለዚህ እንደዚህ ቆንጆ አድርገን የላጥነውን ስኳር ድንች እንከትፈዋለን ለመፍጨት እንዲያመቸን። አንድ የተቀቀለ እንቁላል አስኳሉን ለ3 ቦታ ከተፍ እናደርገውና ቆንጆ እንዲፈጭልን እናዘጋጀዋለን። 6 ወር አካባቢ ለሆኑ ልጆች የእንቁላል አስኳል ነው የምንሰጠው። ከፍ እያሉ ሲሄዱ ነው ነጩንም እንቁላል ጨምረን የምንሰጠው። እቃ ላይ እንደዚህ ገልብጠን እናዘጋጀዋለን። በመቀጠል የምታደርጉት የሚጠቀሙትን ወተት ታደርጋላችሁ። የጡት ወተት ሊሆን ይችላል፣ የፎርሙላ ወተት ሊሆን ይችላል። እሱን እናድርገውና እንፈጨዋለን። በደንብ ፍጭት ልስልስ እስከሚልልን ድረስ እናደርገዋለን። እድሜያቸው ከፍ እያለ ሲሄድ ትንሽ ሸርከትም እያደረጋችሁ መሄድ ትችላላችሁ። እንደገና ውፍረቱንም ቅጥነቱንም እንደዛው ታስተካክሉታላችሁ። ከፍ እያሉ ሲሄዱ ወፈር ማለት ይችላል። እንዲሁም ደግሞ ትንሽ ሸከት እያለ መሄድ ይችላል። እንደዚህ ቆንጆ አድርገን እንፈጨዋለን። እንደዚህ ቆንጆ ሆኖ አዘጋጅተናል ማለት ነው። በጣም ቀላል ጣፋጭ ልጆችም የሚወዱት አይነት የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።